ምዕራፍ 10 እውነት እላችኋለሁ ወደ በጎች ጉረኖ በበሩ ሳይሆን በሌላ በኩል ዘሎ የሚገባ ሌባና ነጣቂ ነው። በበሩ የሚገባ ግን እርሱ የበጎቹ እረኛ ነው። በር ጠባቂው በሩን ይከፍትለታል፣ በጎቹም ድምፁን ይሰማሉ። የራሱንም በጎች በየስማቸው እየጠራ ያወጣቸዋል። የራሱ የሆኑትንም ሁሉ ካወጣ በኋላ ፊታቸው ይሄዳል። በጎቹም ድምፁን ስለሚያውቁ ይከተሉታል። እንግዳ የሆነውን ግን ድምፁን ስለማያውቁ ከእርሱ ይሸሻሉ እንጂ ፈጽሞ አይከተሉትም። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን ምን እንደነገራቸው አላስተዋሉ። ስለዚህ ኢየሱስ ዳግም እንዲህ አላቸው፣ እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡት ሁሉ ሌቦችና ቀማኞች ነበሩ፣ በጎቹ ግን አልሰሟቸውም። በሩ እኔ ነኝ። በእኔ በኩል የሚገባ ሁሉ ይድናል፣ ይገባል ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። ተቀጣሪው እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላውም በጎቹን ይነጥቃል፣ ይበትናቸዋል። የሚሸሸውም ተቀጣሪ ስለሆነና ለበጎቹ ደንታ ስለሌለው ነው። መልካም እረኛ እኔ ነኝ። በጎቼን አውቃለሁ፣ እነርሱም ያውቁኛል። ይህም አብ እኔን እንደሚያውቀኝ እኔም አብን እንደማውቀው ነው። ሕይወቴንም ስለ በጎቼ አሳልፌ እሰጣለሁ። ከዚህ ጉረኖ ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ማምጣት አለብኝ። እነርሱም ድምፄን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ። መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል። ሕይወቴን በራሴ ፈቃድ አሳልፌ እሰጣለሁ እንጂ ከእኔ ማንም አይወስዳትም። አሳልፌ ለመስጠትም ሆነ ለማንሳት ስልጣን አለኝ። ይህን ትእዛዝ የተቀበልኩትም ከአባቴ ነው። ከዚህም ቃል የተነሳ በአይሁድ መካከል እንደገና መለያየት ተፈጠረ። ብዙዎቹም ጋኔን ያደረበት እብድ ነው፣ ለምን ትሰሙታላችሁ አሉ። ሌሎች ግን ይህ ጋኔን ያደረበት ሰው ንግግር አይደለም፣ ጋኔን የዓይነ ስውርን ዓይን መክፈት ይችላልን አሉ። በኢየሩሳሌምም የቤተ መቅደስ መታደስ በዓል ሆነ፣ ጊዜውም ክረምት ነበረ። ኢየሱስም በቤተ መቅደስ ግቢ በሰለሞን መመላለሻ ያልፍ ነበር። አይሁድም ከበውት እስከ መቼ ልባችንን አንጠልጥለ ታቆየናለህ? አንተ ክርስቶስ ከሆንክ በግልጽ ንገረን አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እኔ ነግሬያችሁ ነበር፣ እናንተ ግን አታምኑ። በአባቴ ስም የማደርጋቸው ተአምራትም ስለ እኔ ይናገራሉ፣ እናንተ ግን በጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ እነርሱም ይከተሉኛል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄ ሊነጥቃቸው የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም ሊነጥቃቸው አይችልም። እኔና አብ አንድ ነን። አይሁድ ሊወግሩት እንደገና ድንጋይ አነሱ። ኢየሱስ ግን ከአብ የሆኑ ብዙ ታላላቅ ተአምራትን አሳየኋችሁ፣ ታዲያ ከእነዚህ ስለ የትኛው ተወግሩኛላችሁ አላቸው። አይሁድም የምንወግርህ ተራ ሰው ሆነ ሳለህ ራስህን አምላክ በማድረግ የስድብ ቃል ስለተናገርክ ነው እንጂ ከእነዚህ ስለ የትኛውም አይደለም ብለው መለሱለት። ኢየሱስም እንዲህ ሲል መለሰላቸው፣ በሕጋችሁ እናንተ አማልክት ናችሁ አልኩ ተብሎ አልተጻፈምን? የእግዚአብሔር ቃል የመጣላቸውን አማልክት ካላቸውና መጽሐፍም ሊሻር የማይቻል ከሆነ ታዲያ የእግዚአብሔር ልጅ ነኝ ስላልኩ አብ ለራሱ ለይቶ የቀደሰውንና ወደ ዓለም የላከውን ተሳድባሃል ብላችሁ ለምን ትወነጅሉኛላችሁ? አባቴ የሚያደርገውን ባላደርግ አትመኑ። የማደርገው ከሆነ ግን እኔን ባታምኑኝ እንኳ አብ በእኔ እንዳለ እኔም በአብ እንዳለው ታውቁና ታስተውሉ ዘንድ ታምራቱን እመኑ። እንደገናም ሊይዙት ሞከሩ፣ እርሱ ግን ከእጃቸው አመለጠ። ከዚያም ኢየሱስ ቀደም ሲል ዮሐንስ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ማዶ ተመለሰ። በዚያም ሰነበተ። ብዙ ሰዎችም ወደ እርሱ መጡ። እነርሱም ዮሐንስ አንድም ተአምራዊ ምልክት አላደረገም፣ ነገር ግን ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ። በዚያም ስፍራ ብዙዎች በኢየሱስ አመኑ።